ሰላም እንዴት ናችሁ? በዚህ ቪዲዮ የቃሪያ ስንግ እንሰራለን። የሚያስፈልጉን ግብአቶች የተከተፈ ቀይ ሽንኩርት፣ የተከተፈ በደቃቁ የተከተፈ ነጭ ሽንኩርት፣ ፍሬው ይወጣለት ቃሪያና ቲማቲሙን ፍሬው ይወጣለታል እና ነጭ ቅመም። የነጭ ቅመሙ ድብልቅ አነስ ያለ የመጥበሻ ቅጠል፣ ሮዝመሪ፣ ነጭ ሽንኩርት የደቀቀ ደረቁ ማለት ነው እና ትንሽዬ ኮረሪማ፣ ሶስቱም አብሮ ደርቆ ተፈጭቶ ማለት ነው። የምንሰራበትን ድስት እንጥድና የተከተፈውን ቀይ ሽንኩርት እንጨምራለን። ቀይ ሽንኩርቱን ትንሽ ውሃ ጠብ እያደረግን በደንብ እናበስለዋለን። ውሃው ሲጨርስ ዘይት እንጨምርና ከዘይቱ ጋር ደግሞ ድጋሚ እናበስለዋለን። ሽንኩርታችን እስኪደርስልን ቲማቲማችንን እናዘጋጃለን። ፍሬውን እናወጣዋለን። ፍሬውን አጥተን ከላይ ያለውን ክፍል ብቻ ነው የምንፈልገው። እሱን በደቃቁ እንከትፈዋለን። ከፈለጋችሁ ፍሬውን ካወጣችሁት በኋላ በካሮት መፈቅፈቂያ ቲማቲሙን መፈቅፈቅ ትችላላችሁ እንዲደቅላችሁ። ሽንኩርታችን ስለበሰለ የፈጨነውን ቲማቲም እንጨምራለን። አብረን ቲማቲሙንና ሽንኩርቱን እናበስለዋለን ውሃው መጠጥ እስኪል ድረስ። ቲማቲሙ እስኪበስልልን ደግሞ ቃሪያችንን እናዘጋጃለን። ቃሪያውን በሁለት መልኩ እናዘጋጃለን። አንደኛው ከታች ያለውን ሙሉ በሙሉ በመቁረጥ ፍሬውን እናወጣዋለን። ሁለተኛው ደግሞ ይሄኛውን ታች ያለውን የቆረጥነውን ሳንቆርጥ ወይም ደግሞ በዚህ መልክ ወደ ታች እንሰነጥቅና ትንሽዬ ወደ ጎን እንሰነጥቃለን። ይሄ ወደ ታች ብቻ ሰንጥቀን ፍሬውን ለማውጣት ስንሞክር ቃሪያው ሙሉ በሙሉ እንዳይበተንብን ያደርግልናል። ትንሽ ወደ ጎን መሰንጠቃችን። ከዛ ፍሬውን ከላይ ትንሽ መታ እናደርገዋለን። ወጋ ስናደርገው ይለቅልናል። ከዛ ከጎን ያሉትን አስለቅቀን ማስወጣት ነው። እዚህ ጋር ይሄን ስታደርጉ ተጠንቀቁ፣ እጃችሁን ቢላው ሳት ብሏችሁ እንዳይቆርጣችሁ። እዚህ ጋር መታ ማደርገው ውስጡ የቀሩት ፍሬዎች በሙሉ እንዲራገፉልኝ ነው። ቲማቲማችን አሁን እዚህ ጋር በስሏል። ስለዚህ ነጭ ቅመሙን እንጨምራለን። ጨምረን በደንብ አደባልቀን እናማስለዋለን። ለጣዕም ጨው እንጨምራለን። እሱንም እናደባልቀዋለን። መጨረሻ ላይ ነጭ ሽንኩርታችንን እርጥቡን ነጭ ሽንኩርት የፈጨነውን መጀመሪያ እንጨምራለን። ነጭ ሽንኩርቱን ከጨመርን በኋላ 30 ወይም 20 ሰከንድ የሚሆን እሳቱ ላይ እንተውና እናወጣዋለን። ከዛም ያዘጋጀነውን ወደ ቃሪያ ውስጥ እንከታለን፣ እንሰንጋለን ማለት ነው። እንደምታዩት መጀመሪያ ጫፉን ብቻ የቆረጥኩት ቃሪያ ላይ ነው የምናደርገው። እዚህ ጋር ለማድረግ ሁለት ነገሮች መጠቀም ትችላላችሁ። እዚህ ውስጥ ለመጨመር አነስ ያለች ትንሽዬ ማንኪያ ወይም ደግሞ አነስ ያለች ቢላ መጠቀም ትችላላችሁ። ማንኪያ ነው እኔ እየተጠቀምኩ ያለሁት። እነዚህን ነገሮች መጠቀማችሁ ሁለቱም ላይ በረጅሙም የቆረጣችሁት አናቱም ላይ የቆረጣችሁት ቃሪያ ላይ በቀላሉ ሰንጋችሁን ጨምራችሁ በደንብ መክተት እንድትችሉ ያደርጋችኋል። የቃሪያ ስንጋችን ደርሶልናል። የገበታ ሰዓት ሲደርስ አብረን አቅርበን መመገብ ነው። ስለተከታተላችሁኝ አመሰግናለሁ። አስተያየትና ጥያቄ ካላችሁ ጻፉልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።